ሰላም። በዚህ ቪዲዮ ደግሞ የደረሰን ኒው ታይም የሚወስድ ከሆነ እና ሞኒተሪንግ የሚያስፈልግ ከሆነ ሞኒተር ማድረግ እንደምንችል እናያለን ማለት ነው። ስለዚህ እዚህ ጋር እንደምታዩት አፕግሬድ ታስቀምጣችሁ ላይ ስለዚህ እዛ ታደርግና እዚህ ውስጥ የታስክ ሞጁል ቴምፕሌቶች ይኖራሉ። በየትኛውም ስራ ወደ የትኛው አሰራር እንደምንወስደው እንላለን ማለት ነው። ለምሳሌ የፕሮኪርመንት ስራ ከሆነ እና ለምሳሌ የሚከተለው ስቴፕ ደግሞ የኮንቲንጀንሲ ከሆነ ወይም ደግሞ የቀጥታ ግዢ ከሆነ ለምሳሌ ወጥ ዳይሬክት የሚመጥና ቴምፕሌቱን ስለተደረገ ሴት አደርገዋለሁ። ዘንድ ሲስተም ኮምፒውተር ወደ ታስክ ይወስድ ታስክ ሞጁል ላይ የተሰጠ ቁጥር በዚህ ዲፈረንት ነበር የተሰጠው ፕሮሰስ የሚያደርገው ክፍል ይህንን ክሊክ ስታደርጉ ታስክ ሞጁል ላይ ጀነሬት የተደረገውን ታስክ ዲቴል ያሳያችኋል። ጊዜያ ሞኒተር የምታደርጉበት ስቴፕ ነው። ስለዚህ ካላችሁበት ቦታ ሆናችሁ ምን ስቴጅ ላይ እንደደረሰ በዚህ ኬዝ እኔ ራሴ ሃንድል የማደርገው ከሆነ እዚህ እንትን እላለሁ። ወይም ደግሞ በእናንተ ስር ላለ አንድ ሰራተኛ ሪስፖንሲቢሊቲውን አሳልፋችሁ አሳይን ማድረግ ትችላላችሁ። አሳይን አደርጋለሁ። ከዚህ በኋላ እየገባው ምን ላይ እንደደረሰች ማየት ብቻ ነው የሚጠበቅብኝ ማለት ነው። እንደምታዩት ሪስፖንሲብል ሰው ቃል ኪዳነች ይህ ስታርት እና ፊኒሽ የማድረግ የቅድሞ ውሽን ሀይድ ያደርግብኛል። እየገባው ግን እሷ ምን ላይ እንደደረሰች ማየት እችላለሁ ማለት ነው። እንደምታዩት እዚህ ጋር አንዱን ስራ ለመስራት የትኛውን ስቴጅ እንደሚያልፍ ድራፍት ቢዲንግ ላይ ምን መሰራት እንዳለበት የቱ ጋር አፕሩቫል ካለ አፕሩቫል ዲፋይን ማድረግ እንደሚቻል እዚህ ጋር ማየት ትችላላችሁ ማለት ነው። በዚህ መሰረት ታስክ ሞጁል ላይ ታስክ ሞኒተሪንጋችሁን መጠቀም ትችላላችሁ። ይህንን ስራ በእኛ ክፍል ሁሉም የማየት ፐርሚሽን የኛ ክፍል ያሉ ስለተሰጣቸው በዚህ መንገድ ማየት እንደሚችሉ ያሳያል። ቃል ኪዳን ግን አክተር እንደሆነች ያሳያል ማለት ነው። ሌሎቹ ቪወር ብቻ ናቸው ማለት ነው። ከዚህ ጋር የሚከታተለው እንትን ዶክመንት ካለ ደግሞ ከዚሁ ላይ አድ እንደሚያደርግልን እዚህ ጋር ያሳያል ማለት ነው። በዚህ መሰረት ኔማችሁን ወደ ታስክ ታይም ቴኪንግ ሲሆን አፕግሬድ አድርጋችሁ መከታተል ትችላላችሁ። ወደ ታስክ መውሰድ የሚጠቅማችሁ ለምንድን ነው? ኢፊትስ ቴኪንግ ሎንግ ዱሬሽን ከሆነ እንደ ፕሮጀክት ለምሳሌ 2 ወር የሚወስድ ከሆነ ዲሊያንስ እንዳይኖር ምን ላይ እንዳለ ፓርት ስቴጅ እያደረጋችሁ አክቲቪቲዎችን ብሬክዳውን እያደረጋችሁ ሞኒተር እንድታደርጉ ይረዳችኋል ማለት ነው። ቴንኪው